ልብ ካለህ ናና ያዘኝ ፕሬዚዳንት ጉስታቮ ፔትሮ ለዶናልድ ትራምፕ የላቲን አሜሪካ ፖለቲካ ወደ ከፋ ደረጃ መሸጋገሩን የሚያሳዩ ንግግሮች ከኮሎምቢያ ተሰምተዋል። የኮሎምቢያው ፕሬዚዳንት ጉስታቮ ፔትሮ አሜሪካ በጎረቤት ሀገር ቬንዙዌላ ላይ የፈጸመችውን ወታደራዊ እርምጃ ተከትሎ በፕሬዚዳንት ዶናልድ ትራምፕ ላይ ጠንከር ያለ ትችት ሰንዝረዋል። አሜሪካ የቬንዙዌላውን ፕሬዚዳንት ኒኮላስ ማዱሮን በቁጥጥር ስር ማዋላን በጽኑ የተቃወሙት ፔትሮ ሰኞ ዕለት ባደረጉት ንግግር ዋይት ሃውስ በግልጽ ተፈታትነዋል። ፕሬዚዳንቱ በንግግራቸው ናና ያዘኝ እዚህ እየጠበቅኩ ነው በማለት ለትራምፕ ቀጥተኛ ጥሪ አቅርበዋል። አሜሪካ በኮሎምቢያ ላይ ወታደራዊ ጥቃት ለመሰንዘር የምታስብ ከሆነ ሀገሪቱ ወደማያልቅ ጦርነት እንደምትገባ ፔትሮ አስጠንቅቀዋል። ቦምብ የሚጥሉ ከሆነ ገበሬዎች በተራሮች ላይ ወደ ሺህ የሚቆጠሩ አማጽያን ይቀየራሉ ብሏል። ዳግም ትጥቅ ስለማንሳት ቀደም ሲል የሽምቅ ተዋጊ የነበሩት ፔትሮ ዳግመኛ መሳሪያ ላለማንሳት ምለው የነበረ ቢሆንም ስለ እናት ሀገር ከሆነ ግን በድጋሚ መሳሪያ አነሳለሁ ሲሉ ዝግጁነታቸውን ገልጸዋል። በሀገሪቱ ሰፊ ተቀባይነት ያለውን መሪ መንካት ቀጠናዊ ቀውስ እንደሚያስከትልም የገለጹት ፕሬዚዳንቱም የአሜሪካ እርምጃ የሕዝቡን ቁጣ ወደማይመለስ ደረጃ ያደርሷል ሲሉ አስታውቀዋል።